ያለ ወንድም ቻት ጂቢቲ እንዲሁም ያለ ኤአይ ዩቱብ መስራት በአሁኑ ሰዓት እጅግ ከባድ ነው ከምላችሁ በላይ። አቦ አታካብድ ልትሉ ትችላላችሁ፣ ግን እያካበድኩ አይደለም። የምሬን ነው ምላችሁ። ያለ ኤአይ በአሁኑ ሰዓት ዩቱብ መስራት በጣም ከባድ ነው። እናም እኔ እንደናንተ አይደለሁም። እንዴት እንደምትጠቀሙ እያንዳንዱን ነገር በደንብ አሳያቸዋለሁ። ኤአይን 4 ነገሮችን እንዲረዳን እንጠይቃለን። አንደኛው ኮንቴንት እናጽፈዋለን። ሁለተኛ ላይ ደግሞ ዲስክሪፕሽን፣ ሶስተኛ ላይ ታግ፣ አራተኛ ላይ ኪወርድ። እነዚህ ነገሮች በጣም አስፈላጊ ናቸው ለዩቱብ። ዩቱብ ገና ስትጀምሩ ሰው መቅጠር ከባድ ነው። ከባድ ብቻ ሳይሆን ጭራሽ የማይታሰብ ነው። ገና በሁለት እግር ሳትቆሙ ዩቱባችሁ ገቢ ማምጣት ሳይጀምር ከኪሳችሁ አውጥታችሁ ለምትቀጥሩት ሰው መክፈል ኪሳራ እንጂ ትርፍ የለው። ስለዚህ ከኤአይ ጋራ መስራት ምርጫ ሳይሆን ግዴታ ነው። በመጀመሪያ ፕሌይ ስቶር ላይ እንሄድና ቻት ጂቢቲ ብለን ሰርች እናደርጋለን። አፕሊኬሽኑ ይሄንን ይመስላል። እሱን ካወረድን በኋላ እንገባለን። ኢንተርፌሱ ይሄን ነው የሚመስለው። አስክ ኤኒቲንግ የሚልበት ቦታ ላይ ነክታችሁ የትኛውንም ጥያቄ መጠየቅ ትችላላችሁ። ኤኒቲንግ፣ የትኛውንም ነገር። በመጀመሪያ ኮንቴንት ነው የምናጽፈው እንዳልኳችሁ ኮንቴንት። ለምሳሌ ሞቲቬሽናል ስፒከር ከሆናችሁ አንድ ሰው እንዴት ስኬታማ ሊሆን ይችላል ብላችሁ እንደዚህ ሰርች ታደርጋላችሁ። አንድ ሰው ስኬታማ ሊሆን የሚያስችለው ነገሮች ያመጣል። አላማ ማውጣት፣ በመጀመሪያ እንዴት አላማ እናወጣለን፣ ትዕግስተኛ መሆን፣ እንደዚህ እያንዳንዱን ነገር እያብራራ አላማ ማውጣት፣ ትክክለኛና ግልጽ የሆነ አላማ ማውጣት ይላል። መመሪያ ማውጣት ያስፈልጋል። ስራን ስትሰሩ መመሪያ ማውጣት። እነዚህ እምነት፣ ታማኝነት ይላል አራተኛ ላይ። እነዚህ ሁሉ እስከ 6 እስከ 7 እንደዛ ይዘረዝራል። እያንዳንዱን ነገር ደግሞ ማብራሪያ ያለው እሱን ታወጡና በራሳችሁ ኖት ታወጣላችሁ። ከፈለጋችሁ ደግሞ ይሄኛውን እንዳለ በንባብ ማቅረብ ትችላላችሁ ማለት ነው። 6ኛ ተደጋጋሚ እንቅስቃሴ፣ ኮንስታንት መሆን ያስፈልጋል ይላል። ከዛ በመጨረሻ አንተ በምን ዘርፍ ብሎ ይጠይቃል። ከስር ወደ በኋላ እንመጣለን። እሱን እያንዳንዱን ነገር እንደዚህ ኖት የፈለጋችሁትን ነገር ጠይቃችሁ ማውጣት ትችላላችሁ። ቻት ጂቢቲን ጠይቃችሁ ማውጣት ትችላላችሁ። የፈለጋችሁትን ነገር ማውጣት አትችሉ ማለት ነው። ከስር ደግሞ አንተ በምን ዘርፍ ላይ ስኬት ማሳካት እንደምትፈልግ ከተናገርከኝ በኋላ በዝርዝር ማግኘት እችላለሁ። በተለይም የምትወደው መስክ ላይ አለ። የምትወደው መስክ ላይ የሆነ መስክ ከመረጥክ ደግሞ በዛ ላይ አንድ ሰው ስኬታማ ሊሆን እንዴት ይችላል ብለህ መተንተን ትችላለህ። የሆነ መስክም መርጠህ ለሱ ማቅረብ ትችላለህ። አሁን ለምሳሌ እኔ ዜና መስራት ብዬ ጠየቅኩት። ዜና መስራት፣ አንድ ሰው ዜና የሚሰራ ከሆነ ስኬታማ ለመሆን እነዚህ ነገሮችን ማድረግ አለበት ብሎ ይተነትንልናል ማለት ነው። እንደምታዩት እንደዚህ አንጥቶልናል። ከስር ወረድ እያላችሁ ማየት ነው የሚጠበቅባችሁ ማለት ነው። መጀመሪያ ሙሉ ሀሳቡን ከላይ ያስቀምጥና ከዛ ደግሞ ትንታኔውን ከስር ያስቀምጣል ማለት ነው። መረጃ መፈለግ፣ አንደኛ ላይ መረጃ በጣም ያስፈልጋል። አንድ ጋዜጠኛ ከሆነ እውነተኛ የተረጋገጠ መረጃን ማግኘት ከሐሰት የነጻ እሱን ያብራራላል። ሁለተኛ ላይ ደግሞ ቅንነትና ታማኝነት። አንድ ጋዜጠኛ ቅንና ታማኝ መሆን አለበት። አጣሪና ፈጣኝ የሆነ መረጃና በጥራት እውነት የሆነ አጣርቶ ማቅረብ አለበት። የማንበብና የመጻፍ ክህሎት መኖር አለበት። ቴክኖሎጂ መጠቀም። እነዚህን ነገሮችን ከተጠቀመ ነው አንድ ጋዜጠኛ ስኬታማ ሊሆን የሚችለው። እሱን ማብራሪያዎችን ያመጣል። ማስተላለፍ የሚፈልገውን ነገር በስርዓቱ ማስተላለፍ የሚችል። ከዛ እንደ መጀመሪያ እርምጃ ጋዜጠኛ ትምህርት መማር ወይም በስራ ማዕከል ውስጥ ልምድ መማር ይጀምሩ። እርስዎ አሁን በዚህ መስክ ላይ እየተማሩ ነው ወይስ መጀመር ነው የሚፈልጉት ብሎ ይጠይቃል። ይሄኛውን ደግሞ ጀማሪ ከሆናችሁ ጀማሪ ስትሉ ሙሉ መተንተኛ ይሰጣችኋል ማለት ነው። ወደ ሁለተኛው እንለፍ። ቻት ጂቢቲን የምንጠይቀው ሌላኛው ዲስክሪፕሽን ነው። ለምሳሌ ዶንኪ ቲዩብ ላይ እንሂድና ሞር የሚለውን እነካለን። ከዛ ዲስክሪፕሽን ብሎ ይመጣል። ዲስክሪፕሽን ማለት ቪዲዮ ማብራሪያ ማለት ነው። ስለ ቪዲዮ አንድ ሰው ሰርች ቢያደርግ ቶሎ እንዲመጣ የሚያደርገው። ድጋሚ ሞር የሚለውን ስነካ ከስር ሙሉ ትንታኔ ስለ ቪዲዮ ይመጣል። የዛሬ የድንቅ ልጆች እንግዳችን ህፃን ሳምራዊት ቻሌ ትባላለች። ይሄኛውን በአማርኛ እንዳለ ይተነትናል ማለት ነው። ወይም በአማርኛ የተነተነውን ደግሞ ድጋሚ በእንግሊዘኛ። እንደዚህ ዲስክሪፕሽን ካስቀመጣችሁ በተለይ ዩቲዩብ ላይ
በደንብ እንዲታይላችሁ ዩቱቡ የእናንተ ቪዲዮ ምን እንደሆነ በደንብ አንደርስታንድ ስለሚያደርግ ፐብሊክ ላይ ያወጣዋል ማለት ነው። ከስር ደግሞ እንደዚህ ሊንኮችን ማስቀመጥ ትችላላችሁ። የፌስቡክ፣ የኢንስታግራም፣ የቲክቶክ እነዚህ ካላችሁ ማስቀመጥ። ከዛ በኋላ ሃሽታጎችን መጠቀም። ሃሽታግ አሁን ዶንኪቱ የሚጠቀመው ሃሽታግ ድንቅ ልጆች፣ ሃሽታግ እሺቱ፣ ሃሽታግ ኮሜዲያን እሺቱ፣ ሀበሻ እንደዚህ አይነት ነገሮችን ነው የሚጠቀመው። ስለዚህ አንድ ሰው ይህን ነገር ሰርች ሲያደርግ ቶሎ እንዲመጣለት ያደርጋል። ከዛ ሃሽታግ ኢትዮጵያ እንደዚህ አይነት ነገሮችን በዲስክሪፕሽን ላይ ማስቀመጥ አለባችሁ። ይሄኛውን ቻትጂፒቲን እንጠይቀው እስቲ ስለ ዲስክሪፕሽን ዋት ራይት ቱ ዘ ዲስክሪፕሽን አቶሚክ ሃቢት የሚባል መጽሐፍ ዲስክሪፕሽንን ስጠን ብለን ጠየቅን። አሁን አቶሚክ ሃቢት ማለት የልማድ ኃይሎች የሚል መጽሐፍ ነው። ይሄኛውን መጽሐፍ ሙሉ ዲስክሪፕሽን ይጽፋል። ማን ነው የጻፈው? በማን ነው የተጻፈው? ምንድን ነው የሚለውን ነገር ማብራሪያውን ይሰጣል። ይሄኛው ዲስክሪፕሽን ስለ አቶሚክ ሃቢት ወይም አሁን ቡክ ሪቪው የምታደርጉ ከሆነ እነዚህ ነገሮችን በጣም አስፈላጊ ነው። ስለ መጽሐፍ ወይም ቴክኖሎጂ ከሆነ ስለ ቴክኖሎጂ በራሳችሁ ዲስክሪፕሽን ላይ ትሄዳላችሁ። ዩቲዩብ በራሳችሁ ዲስክሪፕሽን ትሄዱና ይሄኛው ኮፒ ታደርጋላችሁ። የቻትጂፒቲ ላይ ያለውን ኮፒ የሚለውን ጫን ብላችሁ ስክሪኑን ትይዙና ኮፒ የሚለው ይመጣል። ኮፒ ካደረጋችሁ በኋላ ወደ ራሳችሁ ዩቲዩብ ትሄዱና ዲስክሪፕሽን ላይ ጫን ብላችሁ ትይዛላችሁ። ከዛ ፔስት ይመጣል። ፔስት የሚለውን ትነካላችሁ። ትንሽ ከቆየ በኋላ ሙሉ እዛ ጋር ያለውን የተጻፈውን በእጃችሁ መጻፍ አይጠበቅባችሁም። እዚህ ጋር አምጥቶ እንደዚህ ፔስት ያደርግላችኋል ማለት ነው። በማን ነው የተጻፈው ጄምስ ምናምን የሚለውን እና እያንዳንዱን ዝርዝር ያመጣል ማለት ነው። ድጋሚ ኮፒ ታደርጉና ወደ አማርኛ መተርጎም ከፈለጋችሁ ጎግል ላይ ትሄዱና ትራንስሌሽን እንግሊሽ ቱ አማሪክ ብላችሁ ሰርች ታደርጋላችሁ። እነዚህ ይመጣላችኋል። ከዛ ከእንግሊዘኛ ወደ አማርኛ ይቀይራል። ከዛ ይሄኛውን ደግሞ ወይ ቀየረውን ኮፒ ታደርጉና ወደ ቻትጂፒቲያችሁ በድጋሚ ትሄዱና ጫን ብላችሁ ትይዙና ፔስት ታደርጋላችሁ። ፔስት ስታደርጉ እነዚህ እያንዳንዱን ያመጣል። ከተጨማሪ ከፈለጋችሁ ለዩቱብ ነው የፈለኩት ትላላችሁ። ከዛ እንደዚህ እያንዳንዱን ነገር ይዘረዝራል። እያንዳንዱን የዘረዘረውን በድጋሚ ወደ ዩቱባችሁ ተወስዱና ዲስክሪፕሽን ላይ ኮፒ ትሉና ዲስክሪፕሽን ላይ ጫን ብላችሁ ትይዙና ፔስት ትላላችሁ። እንዳለ እንደዚህ ያደርግላችኋል ማለት ነው። ሰው ሰርች ሲያደርግ በቶሎ ያገኛል። ወደ ሶስተኛው ወደ ታግ እንለፍ። ታግ ደግሞ በጣም አስፈላጊ ነው። እሱንም ራይት ታግስ ቡክ ሪቪው አቶሚክ ሃቢት ቱ ዩቱብ ብለን ሰርች እናደርገዋለን። እንደዚህ ያመጣልናል። አቶሚክ ሃቢትን ሪቪው እንትን እያደረጋችሁ ነው። ቡክ ሪቪው እያደረጋችሁ ነው። እየተነተናችሁ ከሆነ እንደዚህ ያመጣላችኋል። እያንዳንዱን ነገር እንደዚህ አቶሚክ ሃቢትስ ሪቪው ምናምን ብሎ ያመጣል። እችኛውን ኮፒ ታደርጉና ወደ ራሳችሁ ታግ መሄድ ነው። ጫን ብላችሁ ትይዙና ኮፒ ትሉና ወደ ዩቲዩባችሁ በመሄድ ታግ እንደዚህ ነው። ታግ ማለት አንድ ሰው አቶሚክ ሃቢት ብሎ ሰርች ቢያደርግ ቡክ ሪቪው ብሎ ሰርች ቢያደርግ የእናንተ በቅድሚያ ይመጣል። ወደ አራተኛው ስናልፍ ኪወርድ ነው። ኪወርድ ቁልፍ ወርዶች ሰርች ሲደረጉ እንዲመጡ የሚያደርጉ ራይት የኪወርድ ቡክ ሪቪው አቶሚክ ሃቢት ብለን እንደዚህ ሰርች እናደርጋለን። እያንዳንዱን እንደዚህ ያመጣል። የቅድሙን ታግም እንደዚህ በአማርኛ ተርጉማችሁ በትራንስሌሽን ተርጉማችሁ በአማርኛ ማውጣት ትችላላችሁ። እንደዚህ ኪወርዱን ደግሞ እንደዚህ እያንዳንዱን ነገር ያመጣልናል። ከፈለግን እስክሪብቶ ላይ ጽፈን ይዘን መሄድ እንችላለን። እንደዚህ በነጥብ የተቀመጡትን በተለይ መውሰድ ያስፈልጋል ማለት ነው። እያንዳንዱን ነጥብ ላይ ያለውን ጽፋችሁ ወስዳችሁ ወይ ኮፒ ብላችሁ መውሰድ ነው። ከዛ ሲቲንግ ላይ ትገባላችሁ። ዩቲዩባችሁ ላይ ሲቲንግ ላይ ከገባችሁ በኋላ ቻናል የሚል ይመጣል። ቻናል ላይ እንደዚህ ኪወርድን ወደ ታች ወርዳችሁ ታገኛላችሁ። እንደዚህ የተቀመጡት ኪወርዶች ናቸው። ከፈለጋችሁ ፔስት ማድረግ ካልሆነም ጽፋችሁ አምጥታችሁ እዚህ ላይ መጻፍ ትችላላችሁ። ይሄኛውንም ደግሞ ወደ አማርኛ እንቀይረው። ወደ አማርኛ ለመቀየር ቅድም እንዳልኳችሁ ወደ ጎግል ትሄዱና ጎግል ትራንስሌሽን ላይ እንደዚህ ከቀየራችሁ በኋላ ኮፒ ብላችሁ አምጥታችሁ እዚህ ቻትጂፒቲ ላይ ታስገባላችሁ። እነዚህ ይመጣላችኋል። ሰው ሰርች ሲያደርግ በቶሎ የእናንተ እንዲገኝ በጣም ያግዛል ማለት ነው። እዚች ጋር ያለችዋን ኮፒ አድርጋችሁ መውሰድ ትችላላችሁ። ሌላው ደግሞ መርሳት የሌለባችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳረሱ። በሌላ ቪዲዮ እንገናኛለን። ዩቲዩብ ላይ ያሉትን ቪዲዮዎችን ገብታችሁ ማየትና መጠቀም ትችላላችሁ። መልካም ጊዜ